الحمد لله والصلاة والسلام على رسول الله وعلى آله وصحبه وعلى بعد. السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ألف لام را كتاب محكمت آياته ثم فصلت من لدن حكيم خبير. ألا تعبدوا إلا الله إنني لكم منه نذير وبشير. وأن استغفروا ربكم ثم توبوا إليه يمتعكم متاعا حسنا إلى أجل مسمى ويؤتي كل ذي فضل فضله وإن تولوا فإني أخاف عليكم عذاب يوم كبير. إلى الله مرجعكم وهو على كل شيء قدير. ألا إنهم يثنون صدورهم ليستخفوا منه ألا حين يستغشون ثيابهم يعلم ما يسرون وما يعلنون إنه عليم بذات الصدور. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ألف لام را الله أعلم بمراده بذلك. كتاب هذا كتاب إيكو كتاب نو أحكمت آياته አንቀጾቹ የተበረቱ የሆኑ ኪታብ ነው። ثم فصلت ከዛ ደግሞ የተዘረዘሩ የተብራሩ من لدن حكيم خبير ጥበበኛ ውስጥ አዋቂ ከሆነው ጌታ የተወረደ ኪታብ ነው። አላ ተዕቡዱ ኢላላህ መድሙኑ ሀደል ኪታብ እንዳጠቃላይ የኪታቡ የያዘው ነገር ከአላሁ ስብሓነሁ ወተዓላ ውጪ አታምልኩ የሚል መልእክት አለው። ኢነኒ እኔ እኮ ለኩም ሚንሁ ለእናንተ ከሱ ከአላሁ ስብሓነሁ ወተዓላ ነዚሩ ወበሺር አስጠንቃቂና አብሳሪ ነኝ የሚለውን ነገር ይይዛል። ወአን እስተግፊሩ ረበኩም ጌታችሁንም ይቅርታ ጠይቁ፣ ምህረት ከአላህ ስብሓነሁ ወተዓላ ጠይቁ። ثم ቱቡ ኢለይ ከዛም ወደ እርሱ ተመለሱ፣ ተውበታችሁን ወደፊት ላለው ሕይወታችሁ አስቀጥሉት። ዩመቲዕኩም አላህ ስብሓነሁ ወተዓላ እናንተን ያጣቅማችኋል። መታዕን ሐሰና ጥሩ የሆነን ማጣቀምን ያጣቅማችኋል፣ በጥሩ እንድትኖሩ ያደርጋችኋል። ኢላ አጀል ሙሰማ ተጠራው ጊዜ ድረስ አጀላችሁ እስካለ ድረስ በሰላም በዚች ምድር ላይ እንድትኖሩ አላህ ስብሓነሁ ወተዓላ ያደርጋችኋል። ወዩእቲ ኩለ ዚ ፈድሊን የትሩፋትን ባለቤት አላህ ስብሓነሁ ወተዓላ ደግሞ ይሰጣል። ጥሩ ስራን ለሰራ ሰው ፈድለ አይ ተዋበ አጅሩን አላህ ስብሓነሁ ወተዓላ ይከፍለዋል። ወሃዛ ፊል አኺራ ይሄ ደግሞ ወደፊት በአኺራ ላይ ዱንያ ላይ በሰላም ማኖሩ እንዳለ ሆኖ ዱንያ ላይ በሰራቸው መልካም ስራዎች ጥሩ የሆነን አጅር ደግሞ ይሰጠዋል። ወኢን ተተወለው እምቢ ብትሉ ብትሸሹ ይህን ትእዛዝ አንቀበልም ብትሉ ፈኢኒ አኻፉ ዓለይኩም እኔ በእናንተ ላይ እፈራለሁ ዓዛበ የውሚን ከቢር የታላቁን ቀን ቅጣት በእናንተ ላይ እኔ እፈራለሁ። ወደፊት የቂያማ ዕለት ስላለ በዛ ዕለት ከባድ የሆነ ቅጣት አለና እሱን እኔ እፈራላችኋለሁ። ኢለላሂ መርጂዑኩም ወደ አላህ ብቻ ነው የእናንተ መመለሻችሁ፣ ሌላ ማምለጫ መሸሻ ደግሞ የለም። ወሁ ዓላ ኩሊ ሸይኢን ቀዲር አላህ ደግሞ
በማንኛውም ነገር ላይ ቻይ የሆነ ጌታ ነው፣ መቅጣት ይችላል። ስለዚህ ትእዛዙን መቀበል አለባችሁ የሚል መልእክት አለው። አላ አዋጅ ንቁ፣ ኢነሁም እነሱ የስኑነ ሱዱረሁም ደረቶቻቸውን ያጥፋሉ፣ ሊየስተፉ ሚንሁ ከሱ ሊሰወሩ ሊደበቁ ደረቶቻቸውን ያጥፋሉ። አላ አዋጅ ንቁ፣ አሁንም ሒነ የስተግሹነ ሲያበሁም ልብሶቻቸውን በሚከናነቡ ጊዜ የዕለሙ ማ ዩሲሩነ ወማ ዩዕሊኑን የሚያመሰጥሩትንም ግልጽ የሚያደርጉትንም ነገር አላህ ስብሓነሁ ወተዓላ ያውቅባቸዋል። ኢነሁ ዓሊሙ ቢዛቲ ሱዱር አላህ ስብሓነሁ ወተዓላ ከዛም አልፎ ደረቶች ባከበቡት ነገርም በውስጥ ባሉት ነገሮች ሁሉ አዋቂ የሆነ ጌታ ነውና እነሱ ሚስጥር የሚያደርጓቸውን ግልጽ የሚያደርጓቸውን ነገሮች ሁሉ ያውቃል። ወማ ሚን ዳበትን ፊል አርድ በዚች ምድር ላይ አንድም ተንቀሳቃሽ የህይወት ባለቤት የለችም። ኢላ ዐለላሂ ሪዝቁሃ የእሷ ሲሳይዋ በአላህ ስብሓነሁ ወተዓላ ላይ ቢሆን እንጂ። ወየዕለሙ ሙስተቀረሃ አላህ ስብሓነሁ ወተዓላ የእሷን መረጋጊያ ያውቃል። ወሙስተውደአሃ እንደዚህም የመጨረሻ መኖሪያዋን ያንንም ያውቃል አላህ። ኩሉም ፊ ኪታቢን ሙቢን ሁሉም ነገር እያንዳንዱ ህይወት ያለው ነገር ሲሳይ እንደዚሁ መረጋጊያም መኖሪያም በኪታቡ ውስጥ ሁሉም ተጽፎ ተቀምጧል። የኪታብ ሙቢን ግልጽ በሆነ ኪታብ ውስጥ ወይም የሚያብራራ በሆነ ኪታብ ውስጥ በለውሐል መሕፉዝ ላይ ሁሉ ነገር የተቀመጠ ነው ይላል አላህ። ሀዚህ ሱራ ቱሰማ ሱረተ ሁድ። እቺ ምዕራፍ ሱረቱ ሁድ ተብላ ትጠራለች። ፊ ተርቲቢ ሱወር እንደ ምዕራፉ ተራ ስንመለከታት 11ኛ ላይ የተቀመጠች ሱራ ነች። ይቺ ሱራ እንዳለፈችው እንደ ሱረቱ ዩኑስ በነቢይ ስም የተሰየመች ሱራ ነች። ሱረቱ ዩኑስ ጨርሰናል። በዩኑስ ብኑ መታ ስም የተሰየመች ሱራ ነች። ይችኛዋ ሱራ ደግሞ በነቢዩላህ ሁድ ዓለይሂ ሰላም በሳቸው ስም የተሰየመች ሱራ ነች። በውስጧ የነቢያቶችን ቀሰስ ይዛለች። የተወሰኑ ነቢዮችን ሰፋ ባለመልኩ ታብራራለች። የነቢዩላህ ቂሳ ሱረቱ ዩኑስ ላይ ሙጅመል በሆነ ጥቅል በሆነ መልክ ነበር የተነገረው። እዚህ ሱራ ላይ ደግሞ ዘርዘር ባለመልኩ አላህ ስብሓነሁ ወተዓላ ይተነትነዋል። የሁለቱ ሱራዎችን መዛመድም ሲገልጹ ሱረቱ ዩኑስ እና ሱረቱ ሁድ ያላቸው ተዛማጅነት እዛ ጋር የነበረው ጥቅል የነበረውን ነገር በዚህ ሱራ ላይ ቢመንዚለት ተፍሲር ማብራሪያ በመሰለ መልኩ ዘርዘር አድርጎ የነቢዩላህ ኑሕን ቂሳ በዚህ ሱራ ላይ ይናገራል። አላህ ስብሓነሁ ወተዓላ ሱራይቱ መክያ ናት። መካ ላይ ከወረዱ ምዕራፎች ትመደባለች። ነቢዩ ዓለይሂ ሰላቱ ወሰላም ባለቤታቸው ኸዲጃ ሞታ ቀጥሎ አጎታቸው አቡ ጣሊብ ሞተባቸውና እነዚህ ሁለት ሰዎች ለሳቸው ትልቅ አጋዦች ናቸው። አጎታቸው አቡ ጣሊብ እስልምናን ባይቀበልም ነገር ግን እስልምናን በግልጽ ለህዝቦች እንዲያስተላልፉ ሞራል የሚሰጣቸው ማንም ሰው እንዳይነካቸው ተጎናቸው የቆመ ሰው ነበር እሱና ሁለቱ ከሞቱ በኋላ ትልቅ ሐዘን ውስጥ ገቡ። በዛ ጊዜ ነው አላህ ስብሓነሁ ወተዓላ ወደ ሰማይም ኢስራ የወሰዳቸው በዛ ሰዓት ነው። እና እቺም ሱራ በዛ ጊዜ ነው የመጣችው ይላሉ። ከኢስራው በኋላ ማለት ነው። ሰማይ ሄደው ከተመለሱ በኋላ መካ ላይ በነበሩ ጊዜ ምንድነው መልእክቱ? እዚህ ሱራ ላይ የነቢያቶች ቂሳ በስፋት ስለሚወራ እነዚህ የሚዘረዘሩ ነቢያቶች በጣም ብዙ ያሳለፏቸው መሻቆች፣ ችግሮች ስለነበሩ ለሳቸው አሁን ላጋጠማቸው ችግር ትልቅ የሆነ ተስሊያ ያጠናከራቸዋል፣ ሰብርን እንዲያገኙ ያደርጋቸዋል። ጥላቶቻቸው በጣም የተነከሩባቸው ኸዲጃና አቡ ጣሊብ ከሞቱ በኋላ በግላጭ እሳቸውን አግኝተው በጣም አድርገው አዋክበዋቸዋል፣ በጣም አስቸግረዋቸው ነበርና ቢመንዚለት ተስሊያ አላህ ስብሓነሁ ወተዓላ እሳቸውን ለማጽናናት ይችን ምዕራፍ አውርዷታል። እብኑ አባስ እንደሚናገሩት አቡበክር ሲዲቅ ረዲየላሁ ተዓላ አንሁ አንድ ቀን ለነቢዩ ዓለይሂ ሰላቱ ወሰላም ጠየቋቸው።